መዝሙረ ዳዊት ማንበብ ማለት ነው ከመንፈሳዊ ነገር ውጪ በአለማዊ ነገር የጠቀመኝ ሁለት ነገሮችን ነው መነግራችሁ ዛሬ። አንደኛው በቀን 30 መዝሙር ስለሆነ አንድ ነገር ላይ ፎከስ አድርጌ ለረጅም ሰዓት መቆየት እንድችል አለማምዶኛል። ማለትም ሌሎችም መጽሐፎችም ለማንበብ አርፌ ቁጭ ማለትን አስተምሮኛል። ሁለተኛው ደግሞ ምንም አይነት ነገር አያስገርመኝም አሁን ላይ በቃ ልቤ በምንም ነገር አይሸበርም። ገባችሁ አይደል? ለምን እዚህ ጋር ቦምብ አይፈነዳም? ምንም አይመስለኝም። አይ ቦምብ እንኳን ያስደነግጠኛል። ልቤ ላይ የሆነ ኃይል ይሰማኛል ብቻ እና ኃይል ይሰጣል። መዝሙረ ዳዊትን አንብቡ ለማለት ነው የመጣሁት። የመዝሙረ ዳዊትን 3 መዝሙሮች በጭንቀት ምክንያት እንቅልፍ እምቢ ሲለኝ የጠቀሙኝን ልንገራችሁ። መዝሙር 22፣ መዝሙር 90 እና መዝሙር 140 ከዛ ከአባታችን ሆይ ጋር ማለት ነው። አራቱንም ባንዴ ማድረግ ከከበዳችሁ ደግሞ መዝሙር 90 እና አባታችን ሆይ ብላችሁ ተኙ። ከዛ ለውጡን ታዩታላችሁ። መዝሙረ ዳዊት ቀን በቀን መጸለይ ከዓለማዊ ነገር ውጪ ደግሞ በመንፈሳዊ ነገር የጠቀመኝን አንድ ነገር ልንገራችሁ። ጸሎት ጸልይ ምናምን ስባል ምን ብዬ ልጸልይ ምናምን ብዬ በጣም ግራ ይገባኝ ነበርና ግን መዝሙረ ዳዊትን መጸለይ ከጀመርኩኝ ጊዜ በኋላ ቅዱስ ዳዊት ይጸልይባቸው የነበሩት ጸሎቶች ስላሉ እንዴት ብዬና ምን ብዬ መጸለይ እንዳለብኝ አስተምሮኛል ማለት ነው። እና ምን ብዬ ልጸልይ ምናምን ብላችሁ ግራ ለገባችሁ ሰዎች መዝሙረ ዳዊት መፍትሄ ነው ማለት ነው። ይሄንን ቪዲዮ ከዚህ በፊትም ፖስት አድርጌው ነበር ግን ብዙ ሰው ጋር ስላልደረሰና ብዙ ሰው ጋር ደርሶ ሊጠቀም እንደሚችል ስላሰብኩኝ ነው ድጋሚ ፖስትኩት።